ሳልል ማለፍ አልፈልግም። እንዲህ ነው ጀግንነት። እውነቴን ነው የምላችሁ። ብዙ ጀግና የሚባሉ ሴቶችን ሰምታችሁ ሊሆን ይችላል። የዚህ ጀግንነት ግን ይለያል። የሀገሬ ልጆች አንዳንድ ጥቅማ ጥቅሞች ማለት ነው በጊዜው የጥቅማ ጥቅም ተታለው ለማንም ማብረጃ ሲሆኑ፣ ይች ግን ማለት እንደዚህ በኒካ ማግባቷ ምናምን ሳይሆን ኒካዋ ከመደረጉ በፊት ምን እንዳደረገች ልንገራችሁ። የሆነ ጊዜ ታስታውሱ ከሆነ ከአንድ ቤት ውስጥ ሁለት ኢትዮጵያውያኖች እየሰሩ አንዷ ኢትዮጵያዊ ከመዳሙ አባል ጋር እጅ ከፈንጅ ሰራተኝቱ ያዘቻቸው። አሁን እየዛተብኝ ነው፣ እኔም ፈራው ምን ላድርግ ብላለች ብያችሁ ነበር አይደል? በመጨረሻ ምን እንዳደረጋት ዛሬ ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙን ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች እንግዲህ ዛሬ አንድ ጀግና ሸቃላ ምን ሸቃላ ካሁን በኋላ መዳም ሆነች እንጂ ሸቃላ ስን የማልፍልኝ እድሜ ልኬን ከመዳም ቤት ማልወጣ ሸቃላ ይቅርታ መዳምዬ ማለት ነው። በስተት ደግሞ ባሏን እዩት እንዴት እንደሚያምር ማለት ነው። ግን ቆይ እናንተ ፍቅር የሚባለው በመልክ እንዳልሆነ አሁን ገና እየተረዳሁ መጣሁ። በፊት እኔ የሚፈቀሩ ራሱ ቆንጆ ሴቶች ብቻ ቆንጆ ወንዶች ብቻ ይመስለኝ ነበር። ለካ ውሸት ነው። አሁን ነው የገባኝ። እውነቴን ነው የምላችሁ። ወደ ገደለው ልግባ እንዳዘፍኑብኝ ደግሞ ማለት ነው። የሀገሬ ልጆች ላይክ አድርጉ። የሰው ደስታ የሚያስደስታችሁ እንዲሁ የሸቃላ ህይወት ተቀይሮ ማየት የሚያስደስታችሁ ላይክ አድርጉኝ። እሺ ሰብስክራይብ አድርጉ። እሱም ምንድነው መሰላችሁ እንግዲህ ከዚህ ላይ እንደምታዩት አስበርክካ ወይንም ተንበርኮ ታገብኛለሽ ወይ ብሎ እንግዲህ የጋብቻ ጥያቄ እየጠየቃት ነው ማለት ነው። የሀገሬ ልጆች ተንበርኮ የጋብቻ ጥያቄ መጠየቅ ብርቅ ነው እንዲል ትሉ ትችላላችሁ። ይህ አይደለም ለኔ ብርቅ የሆነብኝ የሀገሬ ልጆች፣ ወላሂ እኔ በጣም ነው የገረመኝ። እሱም ምንድነው መሰላችሁ ልጅቷ ማለት ነው ታገብኛለሽ መባሏ ወይንም ማግባቷ ብርቅ አይደለም። ይሄ የተለመደ ነገር ነው ብለን ቀለል አድርገን እንየው። ግን ቀለል ተደርጎም የሚታይም አይደለም። ከዚህ ላይ እንደምታዩት እናቷ ወላጆቿ ማለት ነው ሳልል ማለፍ አልፈልግም። እንዲህ ነው ጀግንነት። እውነቴን ነው የምላችሁ። ብዙ ጀግና የሚባሉ ሴቶችን ሰምታችሁ ሊሆን ይችላል። የዚህ ጀግንነት ግን ይለያል። የሀገሬ ልጆች አንዳንድ ጥቅማ ጥቅሞች ማለት ነው በጊዜው የጥቅማ ጥቅም ተታለው ለማንም ማብረጃ ሲሆኑ፣ ይች ግን ማለት እንደዚህ በኒካ ማግባቷ ምናምን ሳይሆን ኒካዋ ከመደረጉ በፊት ምን እንዳደረገች ልንገራችሁ። የሆነ ጊዜ ታስታውሱ ከሆነ ከአንድ ቤት ውስጥ ሁለት ኢትዮጵያውያኖች እየሰሩ አንዷ ኢትዮጵያዊ ከመዳሙ አባል ጋር እጅ ከፈንጅ ሰራተኝቱ ያዘቻቸው። አሁን እየዛተብኝ ነው፣ እኔም ፈራው ምን ላድርግ ብላለች ብያችሁ ነበር አይደል? በመጨረሻ ምን እንዳደረጋት ዛሬ ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙን ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች እንግዲህ ዛሬ አንድ ጀግና ሸቃላ